ጤና ይስጥልኝ። መንጃ ፍቃድ ምን አጠፋው? የጫንከው ሰው ቀበቶ አለማሰሩ ሲያንስ ጭራሽ መብራት ጥሰት ሄዳለህ እንዴ? ቀበቶ አላሰርሽም እንዴ? አው አሞኝ የለ እንዴ? ደረቴ እንዳይሞቀኝ ፈርቼ ነው። ስላመማት እኮ ሆስፒታል ላደርሳት በጣም ቸኩዬ ነው። ሰው በመርዳት ላይ ነኝ። አንተም ተረዳኝ። አሁን ሰበብ አታብዛ። መንጃ ፍቃድ ሄሎ። እሺ መጣሁኝ። ይኸው 10 ደቂቃ እየደረስኩኝ ነው። አደራ ሰልፍ ያዝልኝ። እሺ መጣሁ። ለማጭበርበር እየሞከርክ ነው? ኧረ አይደለም። ይኸው ስላመማት እኮ ነው የጫንኳት። አሞሽ ነው? አው እንቅፋት መጥቶኝ ጥፍሬ ስለተላጠ ሰው እንዳያኝ ደብሮኝ ነው። ግን ከዚህ ሁሉ ጭቅጭቅ ብሄድ ይሻለኛል። ለጥፍርሽ ነው እንደዛ ለምነሽ ጫነኝ ያልሽኝ? ጥፍር ስንት እንደገባ ታውቅምና ነው? እና ተነቀለብኝ። ከምድር ይንቀልሽ። ያው የጥፍርን ዋጋ ታውቀዋለህ። ማሾፍ ሳንስ ጭራሽ እኔን ለማታለል የቀበሌ መታወቂያ ትሰጠኛለህ? ታርጋን ፈታል። ኧረ በእናትህ ገፍትረህ ልጥለኝ ነው? ኧረ በእናትህ እንደሱ አይደለም። አንድ እንዲያመልጠኝ የማልፈልገው ነገር ስላለ ነው። እዛ ደርሼ ልምጣና ከዛ በኋላ እንደፈለግክ ትቀጣኛለህ። አይመለከተኝም። ህግ ተከትዬ ነው የምሰራው። ኧረ በእናትህ አትገግም። ጭራሽ መሳደብ ጀመርክ። ልትመታኝ ነው? ኧረ እንደሱ አይደለም። ስማ፣ ወደ ጽህፈት ቤት እንሄዳለን። ተከተለኝ። ምን አለ እንድትተባበረኝ እኮ ነው። ስማኝ። ዶንቆሮ ነው እያልከኝ ነው? ህግ ጣስክ። ልታጭበረብረኝ ሞከርክ። ሰደብከኝ። ጭራሽ ይዘህ ልትመታኝ እና ከዚህ በላይ እንድትገለኝ ነው የምተባበረ? እኔ እኮ መንጃ ፍቃድ ድረስ ወጥቼ ነው። እሱን ደውዬ አስመጣለሁ። እኔ እናንተ እናውራ። ጭራሽ ጉቦ ልታበላኝ። ግባና ቅደም። ኧረ እንኳን ላበላ፣ እኔ ለራሴም ተርቤያለሁ።